ቦታ ፈልጌ ይሄው እዚህ ጋር ልቀባ ነው እንግዲህ ያው እንደምታዩት መንገድ ነው ሰው ራሱ የሚያፈጥብኝ ይመስለኛል ምንድነው እቺ ልጅ የምትሰራው የሚለኝ ሁላ ይመስለኛል ግን ምንም ማድረግ አልችልም እንግዲህ እኔ ለወንድሞቼ ተወጣው አልገባውም ለሱን ለማዝናናት እንግዲህ እንደምታዩት ቤተሰቦች ጨርሻለሁ ያው ሁለቱም ጋር ግን ንጹህ ካፕቹኖ አለ ምንም ያልነከው ኮልጌት ያልነከው ማለት ነው ለራሴ እኮ ነው ግን አሁን ደግሞ ቶሎ ብገባ ጥሩ ነው ምክንያቱም እነዚህ ልጆች ከመጡ ደግሞ ያዩኛል እንዳያዩኝ ቶሎ ብገባ ጥሩ ነው ጋሽዬ መጣ ሄዶ እንዳይናገርብኝ ልንገረው ምንድነው የምትሰሯቸው ጋሽዬ ና እንዴ ምንድነው እና እንዴ ነገር ምንድነው የምትነግሪያቸው አንዴ ና እነግራለሁ ምንድነው እንትን እኮ ነው ቤት እኛ አብርሽና ኤፍሬም አሉ ቁጭ ብለዋል እነሱ ከሚደብራቸው ብዬ ከዛ ቻናል ላይም ከመጣን ስለቆየ ከዛ ለምን ፈታ አላደርጋቸውም ቤተሰቦችን እንደገና ደግሞ እና አብርሽን ቤት ቁጭ ብለው ከሚደብራቸው ብዬ የሆነ ሀሳብ አሰብኩና እዚህ ውስጥ ካፕቹኖ አለ እሺ ከዛ ካፕቹኖን ክሬሙን አውጥቼው ኧረ አንቺ ልጅ ኮልጌቱ ጥሩ ነው እንዴ አው ክሬሙን አወጣሁትና ከዛ ትንሽ ነው ፈረኩበት ማለት ባይጎዳቸው ወዳቸው ነው የሚያማቸው ማያረጋቸው ወዳ ሳም እንዴ አሁን እንትን ብለው እርግጠኛ ነኝ ይሰፉታል አይወጡ ኧረ ይሄ ይቅርብሽ አንቺ በሌላ እንትን በያቸው እንጂ ይሄ ይቅርባቸው ልጆቹ ወዳቸው ይታማል ይሄ ልጅ ለምንድን ነው የሚያረክሽ አንቺ እንደው ህፃን ይቃጣሻል እንዴ ልጅ እኮ አይደለም ምንድነው እነሱ ከሚደብራቸው ብዬ ነው ቤት ፈታላ አይደለም ላይመቻቸው ይቀራል ካፕቹኖ እኮ ነው ላይመቻቸው እንትን ይላል ነግሬሻለሁ በኋላ ምንም አይናቸው እንደውም ማለት አሞኛል ምናምን ነግሬሻለሁ በኋላ እርግጠኛ ነኝ እንትን ብለው አካኘኩት በኋላ እርግጠኛ እና አሁን እኔ የዚህ ጣም ሲላችሁ ምን አድርግ ነው የምትይኝ እሺ ነው አሁን ምንም ድንገት ስለመጣሁብኝ እኮ እንዳትነግራቸው ብዬ ነው አብረን ቤት ቤት ነው የሚሄደው ከዛ ስሰጣቸው ይበላሉ ማለት ነው ከዛ አንተ ዝም ብለህ እንዳይመቱኝ በቃ እሺ ማለትም እኔ እንትን የሚላቸው ነገር ካልሆነ እሺ ነው እሺ እንግዲህ ቤተሰቦች እንደምታዩት ይሄው ጋሽዬ ብስኩት ገዝተውልኛል ካፕቺኖ ለኔ ብቻ ነው ግን የገዛልኝ እሺ ካፕቺኖ ለኔ ብቻ ነው የገዛልኝ እና እንደምታዩት ይሄው ካፕቺኖ ገዛልኝ ጋሽዬ ዛሬ እባክህ እስኪ እንዝናና ብለንና ልጄ ላዘናናት ሃይሚ አንዳንዴ እስኪ ጥርስሽ ያበረችሻል
እናንተ ማዝናኛ ነው። እናንተ ማዝናኛ ነው መሰለኝ ገዛችሁ። እሺ ደው ሁለት ባንኩ ይገዛል። ቪዲዮ እየሰራችሁ ነበር ካይቪዲዮ ቪዲዮ ሰርተን ይመጣል። የተዘጋጀው ባላቸው ሚስጥር ነው። ቀጣይ እኮ ደግሞ እሱ ሄዶ ሊቀረጽ ነው እዛ ቦታ። ያለ እናንተ የሚሆን ነገር መቼም የለም። ያራዳ ነው በዚያ ታላት በቃብቹ አጣልቀጋሽ ሃይሚ ጭካኔ ይላችኋል። መቼም ሴት ናት። በትንሽ ነገር እንትን ትደብቃለች። ተጠቃ ወይኔ አንተ ልጅ ግን ወይኔ እጄ ቀላ ካሁን እንዴ አስሩ ስጠኝ ደግሞ ፋቂያ ዶንኪንሽ ነው ታሻር ጀምረኝ አንድ ኤክስፓየርድ የሆነ ካፕሱል ነው ያወጣው። ኤክስፓየርድ ከሆነ እኔ እበለዋለሁ እንዴ እኮ ምን ካፕሱል ምን ሆነ? የሆነ ነገር ይላል ኤክስፓየርድ ሆኗል። ምን አለ? የተበላሸ ነው። ኧረ ምንም አልተበላሸም። እንዳትጠይቀው ምን ጋሽ የምትስቀው? በሉ ምንም አልሆነም። እና እናንተ ልጆች እንዳትወጡ ሆነ መጀመሪያ እንዳትወጡ። አንቺ ልጅ የሆነ ገንዘብ ታበታለች ነው። አይ ብሬም ኮልጌት ነው። ምንም አልተጠቅኩበትም። ኧረ ጋሽዬ ምን ትቀጣበል? አንተ እንትኑ ኮልጌት ነው። የምን ኮልጌት? ኮልጌት ከተቀበል ነው። አልከተትኩም። በቃ ኮልጌት በቃ ተዋት። አይጎዳም ደግሞ እንደማይበቃ ልቀቀታው። በቃ ጋሽ ቅጣት ተፈልጋለህ። አሁን በቃ ነገር አንተ ነይ። እሺ ቅርታ በቃ አሁን ራሷ ትብላውና አስበላ። አሁን እንዳትነኳት። አሁን ሁለተኛ አንቺም እንዳይለምድሽ። አንነካትም ግን ትበላለች። ግን ኮልጌት ያለበት እስቲ መጀመሪያ እናገራለሁ ለጋሽዬ አዎ ትብላ አብላ ጋሽዬ ወይኔ ልብሴ ጋሽዬ ሲጀምር አውቀው ነው እኮ እነሱ ምንም የሰራሽ አላልኩሽም? ተይ ነገር አትችያቸውም። እነሱ የሆነ ነገር ሊያደርጉሽ ይችላሉ አላልኩሽም? መጀመሪያ አልነገርኩሽም? እኔ እሺ እንትን ካልሽ በኋላ ይሁን ብዬ እንጂ አልነገርኩሽም? እኔ መጀመሪያ እና የት ሄዱ? አሁን የት ሄዱ? ሮጡ ሲጀምር አውቀው ነው እኮ ግባ ያሉ እና መጀመሪያ ነገር አንቺ ልጅ የሆነ ነገር ያደርጉሻል። ተይ አላልኩሽም? ይቅርብሽ አላልኩሽም? ከነሱ ጋር ይቅርብሽ። በቃ ቀልድም ጨዋታም ይቅርብሽ። እንትን አይሉም። እኔ ደግሞ ለነሱ ብዬ ነው። አሁን ግቢና ታጠቢ ነው። እኔ እዛው ነው እንደ ቀቡሽ። ምን ዱቄት ነው? አመድ ነው? ማነው ዱቄት የሰጣቸውና አመድ ነው? ዱቄት የምር ዱቄት መጀመሪያ ነገርኩሽ እኔ እንደዚህ አንተ ተስከ እና ምን ላድርግ? ወይ ታገኛቸው እኔ በቃ አሁን ዝም በይው። በቃ ነይ ታጠቢ። በቃ ከእነሱ አትቃለጂ፣ ይቅርብሽ። በቃ ከእነሱ ቀልድ ይቅርብሽ። ሰራላችኋለሁ። ቆይ ጀሶ ነው ያረጉብኝ። ትስቅብኛለ
ለጋሽ ጌታን አታናደኝ እና ምን ላድርግ ታዲያ? ወንበዴ ላልቅስ እንዴ?